ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ የዛሬው ርዕሴ ደግሞ አንድ ሴት በትክክለኛው የምታረግዝበት ፔሪድ በሄደ በስንተኛው ቀን ነው የሚለውን ነገር በደንብ አድርጌ አብራርቼ እነግራችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። እንግዲህ እንደምታውቁት ዛሬ ለሴቶች ብቻ ነው ፕሮግራሙ። እንግዲህ ሴቶችዬ ናቸው በደንብ አድርጋችሁ እንድታዳምጡኝ የምፈልገው ማለት ነው። እንግዲህ ፔሪድ በሚባልበት ወይ ደግሞ የወር አበባ ወይም ደግሞ ማንስትሬሽን ብለን የምንጠራው ሁሉም ሴቶች እንግዲህ የሚያዩት ነገር ነው ማለት ነው። ስለዛ ደግሞ አንድ ሴት ልጅ እንደምታውቁት እንግዲህ ከ9 ዓመቷ እስከ 52 ዓመቷ ማንስትሬሽን ታያለች ተብሎ አቬሬጅ ይገመታል ማለት ነው። እንግዲህ ከ9 ዓመቷ እስከ 15 ዓመቷ ፔሪድ ማየት ትጀምራለች። እንግዲህ አቬሬጁን ስንወስድ እንግዲህ አንድ ሴት ልጅ በ12 ዓመት ፔሪድ ማየት ትጀምራለች ማለት ነው። ወይ በ13ም ሊሆን ይችላል፣ ግን ከ9 ዓመትም አንዳንዴ እስከ 8 ዓመትም ድረስ ሊጀምር ይችላል ማለት ነው። ፔሪድ ወይም ደግሞ የወር አበባ ማለት ነው። እና ደግሞ የሚያበቃባትም ጊዜ አለ ማለት ነው። ሴቶች እንግዲህ እንደምታውቁት እስከ 52 ዓመት እስከ 51 ዓመት አቬሬጅ ተሰርቷል ማለት ነው። እንግዲህ 40 ዓመት አንድ ሴት ልጅ በምትሄድበት ሰዓት በምትገባበት ሰዓት ጊዜ የወሊድ እንቁላሎቿ እየቀነሱ ይመጣሉ ማለት ነው። እና ደግሞ ወደ 50 የተጠጋችበት ስቲል ፔሪድ ታያለች 40 ቤትም፣ ግን ደግሞ አንዳንዴ ደግሞ እስከ 49 ጀምሮ ደግሞ የፔሪድ የማቆም ሂደቱን እያካሄደ ይሄዳል ማለት ነው። እንግዲህ ይሄ ተፈጥሮ ነው። ስለዚህ አቬሬጅ የተሰራው እስከ 51 ዓመት እና እስከ 52 ዓመት ድረስ አንድ ሴት ልጅ ፔሪድ ማየት ታቆማለች ማለት ነው። እንግዲህ ይሄ ተፈጥሮ ነው። እንግዲህ ይሄ ስፔሻል ኬዞች አሉ። እንግዲህ 55 ድረስም እስከ 60 ዓመትም ሊፈጠር ይችላል። እንግዲህ እነዚህ ሬር ኬዞች ናቸው እና ደግሞ ወይ ደግሞ ስፔሻል አንዳንድ ሰዎች እንግዲህ ስፔሻል ኬዞች ናቸው። ግን ሳይንሱ የሚያጠናው እንግዲህ ከ9 ዓመት እስከ 52 ዓመት በሚለው እንያዝና አቬሬጁን እኛ እንጠቀም ማለት ነው። እንግዲህ የተለያዩ ሰዎች ስፔሻል ኬስ ስላላቸው ማለት ነው። ስለዛ በዚህ ሂደቶች ጊዜ እንግዲህ እነዚህ በጣም ረዥም ጊዜታችሁና አመታቶች ናቸው ማለት ነው። እንግዲህ አንድ ሴት ልጅ እንግዲህ በዚህ ጊዜያቶች ውስጥ ፔሪድ በምታይበት ሰዓት እንግዲህ ይሄ ምንድነው ገና እንግዲህ 9 ዓመት በጣም ትንሽ ነው። ከ9 ዓመት ጀምሮ እስከ 52 ዓመት በጣም ረጅም ጊዜ ነው ማለት ነው። ስለዛ እንግዲህ ሴት ልጅ ገና ይሄ ምንድነው ለአቅመ ሔዋን 18 ሳይሞላት ነው እንግዲህ ማንስትሬሽን የምታየው እና ደግሞ ሴትነቷን የምታውቀው ማለት ነው። እንግዲህ የተለየም ነገር የሚሆንባት ማለት ነው። ስለዛ ደግሞ ይሄንን ነገር የሴቶች ምንድነው የተፈጥሮ ጸጋ ወይ ደግሞ የሚወልዱበት እንግዲህ ማንስትሬሽን የማያይ ሰው አይወልድም ማለት ነው። እንግዲህ ማህፀንና ይሄ ነገር ከወንድ የምንለይበትና ተፈጥሮ የተሰጠን ጸጋ ነው ማለት ነው። ስለዛ እንግዲህ ይሄን ነገር ከነገርኳችሁ እንግዲህ አንድ ሴት ልጅ ከስንት ቀን በስንት ቀን በወር ቢመጣ ኖርማል ነው ብለን እንጠራዋለን ማለት ነው። እንግዲህ አንድ ሴት ልጅ ከ25 እስከ 35 ቀን አንዳንድ ኖርማል እንለዋለን ማለት ነው። ወይ ደግሞ ከ24 እስከ 35 ቀን ኖርማል ብለን የምንጠራው ጊዜ ነው ማለት ነው። አንድ ሴት ልጅ የግዴታ በ25 ቀን ወይ በ26 ቀን ወይ በ27 ሊሆን ይችላል 27 ቀን ማየት ይጠበቅባታል ማለት ነው። እና ከ24 እስከ 35 ብለን እንያዘዋለን። እንግዲህ ከ35 ቀን የበለጠ ቆይቶ የሚመጣ ከሆነ ማለት ነው እንግዲህ በ40 ቀን ምናምን በ40 ቀን ማለት ወር ከምናምን ይመጣል ማለት ነው። ስለዛ ይሄ ፔሪድ ማለት በሁለት ወር ልታይ ትችላለች፣ በ3 ወር። ይሄ ኖርማል አይደለም እና ይሄ በሚፈጠርበት ጊዜ ወደ ሕክምና ነው መሄድ ያለብን። ይሄን ያህል ጊዜ መቆየት የለበትም። አለበዛ ይሄ ፕሬግናንሲ ካልሆነች ማለት ነው አንድ ሴት ወይ ደግሞ እርግዝና ካልተፈጠረ በስተቀር ይሄ ሁሉ ቀን መቆየት የለበትም። ከ35 ቀን ማለፍ አይጠበቅበትም ማለት ነው። ይሄ ኖርማል አይደለም ሲቆይ ማለት ነው። እና ወደ ህክምና መሄድ ይጠበቅባቸዋል ማለት ነው። ሳይክሉን ስለሳተ ማለት ነው። ወይም ደግሞ ከ24 ቀን በታች የሆኑ ቀኖችን ደግሞ እነዚህም ደግሞ በፍጥነት መምጣትም አይጠበቅበትም ማለት ነው። እንግዲህ አንዳንድ ሴቶች እንግዲህ በ15 ቀን በ10 ቀን ሊመጣባቸው ይችላል። እንግዲህ አሁን ይሄ በ15 ቀን መጣ ማለት በወር ሁለቴ ማንስትሬሽን ታያለሽ ማለት ነው። እና ይሄ ኖርማል አይደለም። ስለዛ ይሄንም ወደ ህክምና ሄዳ መታከም ይጠበቅባታል ማለት ነው። እና የተለያዩ ኬዞች ስለሆኑ ማለት ነው። አንዴ ሁለቴ ሜቢ ሰው ላይ ሊፈጠር ይችላል። ግን ደግሞ ተደጋጋሚ ሲሆን ደግሞ ይሄ ግዴታ ህክምና ያስፈልገዋል ማለት ነው። እና ልብ ብላችሁ ይሄን ማየትም ማዳመጥ እንግዲህ ኖርማል ከ24 ቀን እስከ 35 ቀን ግዴታ መታየት ያለበት እንግዲህ እናንተን በ24 ሊሆን ይችላል በ30 ቀን በ30 ቀን ሊሆን ይችላል። ግን እስከ 35 ቀን አትደንግጡ። ወር ከስንት ነው? 35 ቀን ወር ከ5 ቀን ማለት ነው። ይሄ ኖርማል ነው ማለት ነው የምንለው። እና አንድ ሴት ልጅ እንግዲህ ይሄንን ነገር
በደንብ አድርጋ ጤናማ የወር አበባ ሂደትን ማካሄድ ይጠበቅባታል ማለት ነው። እና ደግሞ ሌላኛው ደግሞ የምነግራችሁ አንዳንድ ጊዜ ለምንድን ነው የወር አበባችን የሚዛባ ወይ ደግሞ ሊያንስ ወይ ደግሞ ሊበዛ የሚችለው ብለን ደግሞ እንትን ስንል ማለት ነው ስንመለከት አንዳንድ ጊዜ ክብደት በምንቀንስበት ወይ ደግሞ ክብደት በምንጨምርበት ሰዓት ሊያጋጥመን ይችላል ማለት ነው። ሌላኛው ደግሞ የምግብ መዛባት ማለት ነው። የተለያዩ ዳይቶችን ስንወስድ ማለት ነው ሰውነታችን አዲስ ነገር ይሆንበታል። እንግዲህ በአንድ የተነስተን ዳይት በምናደርግበት ሰዓት ሰውነታችን የሚፈልገውን ነገር ስለሚያጣ ማለት ነው ጉዳት በሚያጋጥምበት ሰዓት ኢሞሽናል ነገር በሚገጥምበት ሰዓት እና ደግሞ ሀዘን ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ። ወይ ደግሞ እንቅልፍ መዛባትና ይሄ የወሊድ መከላከያ የምንለውን ነገር በከፍተኛ ደረጃ የሚጠቀሙ ወጣቶች እንግዲህ በዚሁ እንግዲህ ለወጣቶች መምከር ይጠበቅብኛል። ይሄ ምንድነው ፖስት ፒል የሆነ 72 ሰዓት የምንለውን መድኃኒት እጅግ በጣም 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 ምንድነው ገዳይ በሽታ ማህፀናችንን የሚጨርስ የተለያዩ ሳይድ ኢፌክት ያሉት ነው። እንግዲህ የወሊድ መከላከያ አንድ ሴት ልጅ ትጠቀማለች። እንግዲህ ልጅም ወሊድ ግዴታ መከላከል ስላለባት ማለት ነው። እንግዲህ በዚህ ኑሮ ውድነት ማይቻል ነው። ያው መጠና መውለድ ስለሚጠበቅባት የተወለዱትን በአግባቡ ማሳደግ ስለሚጠበቅባት ማለት ነው። እንግዲህ አሁን ከሃይማኖት አንፃር አይደለም እያወራሁ ያለሁት እንግዲህ ይቅር ይበሉኝ። ከሳይንስ አንፃር ግን ያው 2 ልጅ ከፈለገች 2 ልጅ ላይ ማቆም ይጠበቅባታል ማለት ነው። እና ይሄንን ማቆም እና ምርጫዋን በደንብ አድርጋ ማስተካከል ይጠበቅባታል። ይሄንን በሉፕ ወይም ደግሞ የተለያዩ መርፌዎች አሉ። እነዚህ በጣም ሳይድ ኢፌክታቸው ያንሳል ማለት ነው። ከሰውነታችን ጋር የሚስማማውን መርጠን ማለት ነው። ቆንጆ ሳይድ ኢፌክቱም ያነሰ ነው። እሱን መጠቀም ይጠበቅብናል ማለት ነው። እና ደግሞ ይሄ እንግዲህ ፖስት ፒል የሚለውን ከ72 ሰዓት የሆነ ነገር ከተፈጠረ በኋላ የምንጠቀመው መድኃኒት ግን እጅግ በጣም ለሰውነታችን አደገኛ ነው። እንግዲህ የዩኒቨርሲቲ ተማሪዎች እና የተለያዩ ወጣቶች ግን እንደ ከረሜላ እየቃሙ ነው ያሉት። ስለዚህ ይሄ በደንብ አድርጎ ሰውነታችሁንም በቃ በጣም በጣም ብዙ ችግር ይዞባችሁ ይመጣል። ስለዛ ይህንን ነገር አደራ አደራ እላችኋለሁ። አብዛኞቹ ደግሞ ቲኔጆች የሆናችሁ ወይም ደግሞ ወጣቶች ከሆናችሁ ይህን ያህል የሚያስገድድ ነገር የለም መደረግም የለበትም ብዬ ነው ማምነው ማለት ነው። ከትዳር በኋላ ደግሞ የቱ ነው መሆን ያለበት ብዬ ስለማምን ማለት ነው። እና ይህን ያህል የሚያሳስብ ጉዳይ ለእናንተ አይደለም። እባካችሁ እባካችሁን ይሄ ፖስት ፒል ኢቭን ፐርፐዙ መጀመሪያ መሰራቱ ማለት ነው ከተፈጸመ በኋላ የሚዋጣው መድኃኒት ማለት ነው ኢቭን ይሄ በክሪሚናል ደረጃ የተያዘ ይሄ ምንድነው አስገድዶ መድፈር ወይ ደግሞ የተለያዩ ኬዞች በሚፈጠሩበት ጊዜ የሚወሰድ መድኃኒት ነው እንጂ ፐርፐዙ ለዚያ አልነበረም። እና ኢቭን ሀገራችን ላይ እስካሁን ምንድነው ይሄ ህጋዊ አይመስለኝም። ያው ፋርማሲዎች ይሸጣሉ እንጂ መንግስት አይፈቅድም መሰለኝ። የተለያዩ የወሊድ መከላከያዎችን ይፈቅዳል፣ ግን ፖስት ፒልን አይፈቅድም። በጣም አደገኛ መድኃኒት ስለሆነ ማለት ነው። ገዳይም መድኃኒት ነው ማለት ነው። ስለዛ እባካችሁ ሴቶችዬ ቀድማችሁ የተለያዩ የወሊድ መከላከያ መጠቀም ይሻላል እንጂ ይህንን በጣም አደገኛ የሆነ መድኃኒት ከህይወታችሁ ማስወገድ ይጠበቅባችኋል ማለት ነው። ምክንያቱም የተለያየ ችግር ይዘባችሁ ይመጣል ማለት ነው። እንግዲህ ዛሬ ወደ ዋናው እርሳችን ስንገባ አንድ ሴት ልጅ ኖርማል የምንለው ፔሪዷ ስንት ቀን ይቆያል? ከ3 እስከ 7 ቀን ነው። እንግዲህ ሳይንሱ እንዳጠናው ከ3 እስከ 7 ቀን ኖርማል ነው ብለን እንወስደዋለን። እንግዲህ አንዳንድ ጊዜ ደግሞ 2 ቀን ሊሆን ይችላል። ከ2 እስከ 7 ቀን ሊሆን ይችላል። በሁለተኛ ቀን የሚሄድባቸው ሴቶች አሉ። ይሄም ደግሞ ኖርማል ነው። ግን ደግሞ ባይሆን ጥሩ ነው፣ መልካም ነው። እና ደግሞ ይህንን ነገር በ2 ቀን የሚሄድብሽ ከሆነ ደግሞ ሰውነትሽ ላይ ትንሽ መስራት ይጠበቅብሻል። ወይ ክብደትሽን ቀንሰሻል፣ ወይ ምግብሽን ማስተካከል ይጠበቅብሻል። ግን ደግሞ ከ3 እስከ 7 ቀን ቢሆን ደግሞ እጅግ በጣም ተመራጭ ነው ማለት ነው። እና ደግሞ እጅግ በጣም ጤነኛ ነሽ ማለት ነው። እንግዲህ የጤንነትሽን ሁኔታ በፔሪድሽ ማየት ትችያለሽ ማለት ነው። ከ3 እስከ 7 ቀን የሚሄድ ከሆነ ከ24 ቀን እስከ 35 ቀን የሚመጣ ከሆነ አንቺ በደንብ አድርገሽ ጤነኛ ነሽ ማለት ነው። ደግሞ ጤነኛ ሂደት አለሽ ማለት ነው። የወር አበባ ሂደት አለሽ ማለት ነው። ስለዛ እና ደግሞ ይህንን ደግሞ ከ7 ቀን 8 ቀን አልፎ 10 ምናምን ቀን የሚቆይባቸው ሴቶች ደግሞ ደም እየፈሰሳቸው የሚቆይባቸው ሴቶች አሉ ማለት ነው። ይሄ ደግሞ ወደ ሕክምና መሄድ አለባቸው። 10 ምናምን ቀን አንድ ሴት ልጅ ፔሪዷ ሊፈስ አይገባም ማለት ነው። ይሄ ጉዳት ያስከትላል። የተለያዩ ኬዝ ይዞብሽ ይመጣል። ስለዛ ወደ ሕክምና መሄድ ይጠበቅብሻል። አንዳንድ ሴቶች ደግሞ በወር ማለት ነው 1 ቀን ብቻ ቆይቶ የሚሄድባቸው ሴቶች አሉ። ይሄም ደግሞ በጣም በጣም አደገኛ ስለሆነ ማለት ነው ምልክት እየሰጠሽ ነው ማህፀንሽ ጋር እንቁላሎችሽ ጋር ችግር አለ ማለት ነው። ስለዛ ደግሞ ወደ ሕክምና መሄድ ይጠበቅብሻል ማለት ነው። ሲያንስም ጥሩ አይደለም፣ ሲበዛም ጥሩ አይደለም ማለት ነው። ስለዛ
ይህንን ነገር ማስተዋል ይጠበቅባቸዋል ማለት ነው። እንግዲህ የዛሬው ርዕሳችን ይህን ከነገርኳቸው የዛሬው ርዕሳችን አንድ ሴት በትክክለኛው የምታረግዝበት ፔሪዮዷ በሄደ በስንተኛው ቀን ነው እና ደግሞ በጣም ቀላል ፎርሙላ ነው የምነግራችሁ ማለት ነው። እና ደግሞ ይህንን ነገር አብዛኞቻችሁ ደግሞ ባለትዳሮች ብትጠቀሙት እጅግ በጣም ይጠቅማቸዋል ማለት ነው። ምክንያቱም ደግሞ ተጠንቀቃችሁ መጠቀም በተፈጥሯዊ መንገድ መጠቀም ትችላላችሁ ማለት ነው። እና እንግዲህ ዛሬ የምነግራችሁ ኤግዛምፕል ልስጣችሁ። አንድ ሴት ልጅ በ24 ቀን ልዩነት ፔሪዮዷ የሚመጣ ከሆነ እንዴት አድርጋ መስራት ይጠበቅባታል ማለት ነው። አሁን ለምሳሌ እንግዲህ አሁን ኤግዛምፕል ልነግራችሁ ነው። 24 ቀን የሚመጣባት ሴት ልጅ ማለት ነው። አሁን ለምሳሌ ዛሬ ጃንዋሪ ዋን ቢሆን እንግዲህ በ24 ቀን ልዩነት ነው ብያቸዋለሁ። የሚቀጥለው ዛሬ በአንድ ቢመጣ ጃንዋሪ ቀጣይ የሚመጣው ማለት ነው 24 ቀን ስለሚመጣ ማለት ነው። ከ24 ቀን አስቆጥሮ ስለሚመጣ ጃንዋሪ 25 ነው የሚመጣባት ሁለተኛው ፔሪዮዷ ማለት ነው። ስለዛ ጋፑ ስንት አለ መሰላችሁ? 24 ቀን ጋፕ ይኖርበታል ማለት ነው። ስለዛ አሁን 24 ቀን ጋፕን 24ን ቁጥሩን አገኘን። ከአንድ ላይ ከ25 ላይ አንድ ቀነስንና ስለዛ ስንት ይሆናል? መሀል ላይ 24 ቀን አለ ማለት ነው። ስለዛ ይቺ ሴት ማለት ነው እንግዲህ ከ1 እስከ 7 ኖርማል ፔሪድ መቆየት ያለበት ከ3 እስከ 7 ነው አይደለ? እንግዲህ እኔ ማሳያችሁ ደግሞ ያው እንግዲህ በ7 ላሳያችሁ ማለት ነው። እንግዲህ 24 ቀን ነው የሚመጣባት ብያችኋለሁ። ሲቀነስ 16 በሚለው ፎርሙላ ነው ማሳያችሁ። ሲቀነስ 16 ነው ማድረግ ያለብን ማለት ነው። ግን ያው 14 ከ24 ላይ 14 ቀንሰን ሲቀነስ 2 ነበረ ማድረግ ያለብን። ግን ደግሞ እኔ በቀላሉ እንዲቀላችሁ ማለት ነው ከ24 ላይ 16 ቀንሳላችሁ። ከዛ ከ24 ላይ 16 ቀንሱ 8 ይመጣላችኋል ማለት ነው። 8 ማለት ጃንዋሪ 8 መጣ ማለት ነው። እንግዲህ እቺ ልጅ በጃንዋሪ 1 ጀምሮ በፔሪዮዷ ከመጣ ማለት ነው ጃንዋሪ 8 ላይ እርግዝና ሊፈጠር ይችላል ማለት ነው። ወይ ደግሞ እርግዝና ትጀምራለች ማለት ነው። እንግዲህ በ7 ፔሪዮዷ ሄዷል ማለት ነው፣ አልቋል ማለት ነው። እንግዲህ ይቺ ልጅ ደግሞ በ7 ስላሰብኩት ነው ኖርማል ስለሆነ እንግዲህ ፔሪዮድሽ አሁን ለምሳሌ ጃንዋሪ 1 መጥቶ ጃንዋሪ 4 መሄድ ሊሆን ይችላል፣ ግን እስከ 7 ላይፈጠር ይችላል ማለት ነው። ስለዛ የሚመጣው ከ24 ላይ 16 ስንቀንስ እስከ 8 ድረስ አይፈጠርም ማለት ነው። እስከ 8 ድረስ አሁን ለምሳሌ ጃንዋሪ 3 4 ቢሄድብሽ ያንቺ 5 እና 6 አይመጣም ማለት እርግዝና አይፈጠርም ማለት ነው። እንግዲህ የሚፈጠረው ማለት ነው ጃንዋሪ 8 ነው ማለት ነው። እና ጃንዋሪ 8 ሊፈጠር ይችላል ማለት ነው። ሊጀምር ይችላል እርግዝና፣ እንደገና ማርገዝ ትጀምሪያለሽ ማለት ነው። ስለዛ ደግሞ አሁን ደግሞ ሌላኛው ደግሞ 25 ማለት ነው። እንግዲህ ጃንዋሪ 8 አይደለ ሰከንድ የሚቀጥለው ማንስትሬሽን ማየት የምትጀምሩ ማለት ነው። 25 ሲቀነስ 2 ታደርጋላችሁ። ስለዛ 23 ይመጣል። 2 ቀነሳችሁ ከ25 ላይ ማለት ነው። ቀጣይ ወርንም ታስቡታላችሁ ማለት ነው። ስለዛ 23 መጣ። እንግዲህ ጃንዋሪ ያኛው የሰራችሁትን ማለት ነው ከ28 ከጃንዋሪ 8 ማለት ነው እስከ 23 ማለት ነው ማንስትሬሽን ማየት እርግዝና ሊፈጠር ይችላል ማለት ነው። እንግዲህ ከጃንዋሪ 8 9 እና 10 ከፍተኛ ፈርቲሊቲ ፔሪዮዷ ነው ማለት ነው። በ3 ቀኑ በጣም የማርገዝ እንትኗ በጣም ይጨምራል ማለት ነው። ግን ከ8 ማለት ነው እስከ 23 ድረስ በጣም ሴት ልጅ ማርገዝ ትችላለች ማለት ነው። እና እንግዲህ በዚህ ፎርሙላ የራሳችሁን መስራት ትችላላችሁ። እና ደግሞ እስቲ አንድ ልጨምርላችሁ በደንብ ግልጽ እንዲሆንላችሁ ማለት ነው። እንግዲህ አንድ ሴት ልጅ በ24 ቀኗ ቢመጣ የሚለውን የሰራሁላችሁ። አሁን ደግሞ አንድ ሴት ልጅ በ26 ቀን ልዩነት በ26 ቀን የሚመጣባት ከሆነ ልስራላችሁ ማለት ነው። እንግዲህ ጃንዋሪ 1 ቢሆን ዛሬ ማለት ነው ቀጣይ የዛሬው ፔሪዮዷ ጃንዋሪ 1 መጣ ማለት ነው። እንግዲህ በ26 ቀን ልዩነት ኔክስት ወር ማለት ነው 27 ይመጣባታል ማለት ነው። ያዛችሁ እንግዲህ ከ1 እስከ 27 የሚለውን መሀሉ ልዩነቱ 26 ቀን ማለት ነው። እንግዲህ አሁን ምንድነው የምናደርገው? ከ1 እስከ 27 ልዩነቱ ስንት ነው? 26። ስለዚህ 26 ሲቀነስ 16 ስንት ይመጣል? 10 ማለት ነው። እንግዲህ እቺ ልጅ እርግዝና መች ትጀምራለች? ጃንዋሪ 10 ማለት ነው። በ10 ትጀምራለች ማለት ነው። እንግዲህ ከዛ በኋላ ቀጣዩን ደግሞ ምንድነው? ቀጣይ ወር መች ታያለች? 27 ሲቀነስ 2 25 ማለት ነው። እንግዲህ እቺ ሴት ልጅ ማለት ነው ከስንት እስከ ስንት እርግዝና ሊፈጠር ይችላል ማለት ነው? ከጃንዋሪ 10 እስከ ጃንዋሪ 25 እርግዝና ሊፈጠር ይችላል ማለት ነው። ስለዛ ደግሞ በጣም ከፍተኛ ደረጃ እርግዝና የሚፈጠርበት ቀን ደግሞ በጃንዋሪ 10፣ በጃንዋሪ 11 እና በጃንዋሪ 12
በደንብ አድርጎ በጣም ከፍተኛ ፈርቲሊቲ ትጨምራለች ማለት ነው። በጣም ማርገዝ ከፈለገች በእነዚህ ቀን ማርገዝ ትችላለች። ከፍተኛ ሆነ እንጂ እስከ ጃንዋሪ 25 እርግዝና ይፈጠራል ማለት ነው። ስለዛ በ10 በ11 እና በ12 ግን በጣም ከፍተኛ የእርግዝና የመፈጠር ፕሮባቢሊቲው በጣም እየጨመረ ነው ማለት ነው። ስለዛ እነዚህን ፎርሙላዎች በመጠቀም ማለት ነው እንግዲህ የራሳችሁ መስራት ትችላላችሁ ማለት ነው። እንግዲህ በደንብ አድርጋችሁ እንደወዳችሁት የዛሬውን ፕሮግራም ተስፋ አደርጋለሁኝ። እስከ መጨረሻው ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ቻው